ለኢንቨስትመንት ተመራጭ በሆኑት በመስቀል ፍላወር፣ ደንበል እንዲሁም ጋዜቦ አካባቢ ያሉ ሪል ስቴቶች የሚሸጡበትንና ዲስካውንት አማራጭ የሚያገኙበትን ፕሮጀክቶች ልጠቁማችሁ እስኪ። በመስቀል ፍላወር ቁፋሮና ሾሪንግ የተጠናቀቁ እንዲሁም ሴሚ ፊኒሽድ የሆኑ አፓርትመንቶችን በካሬ ከ105,000 እስከ 110,000 ብር ድረስ ያገኛሉ። በጋዜቦና መስቀል ፍላወር መካከል ደግሞ ሁለተኛ ወለል ላይ የደረሰን አፓርትመንት በካሬ ከ126,000 ብር ጀምሮ ያገኛሉ። እንዲሁም በጋዜቦ አካባቢ ገና ቁፋሮ የተጀመረበትን አፓርትመንት በሴሚ ፊኒሽድ በካሬ ከ115,000 እስከ 140,000 ብር ጀምሮ ያገኛሉ። በፉሊ ፊኒሽድ አፓርትመንት ደግሞ በካሬ ከ140,000 እስከ 165,000 ብር ጀምሮ ማግኘት ይቻላል። እኛ ጋር ግን ሲመጡ 85% በላይ የተጠናቀቁ ቤቶችን ቁፋሮ ላይ ባሉ ቤቶች ዋጋ እየሸጥን እንገኛለን። ለአራት ቤቶች ብቻ ያወጣነውን ዲስካውንት በመጠቀም በካሬ በ125,000 ብር ብቻ ፈጥነው የራስዎት ያድርጉ። ለበለጠ መረጃ ከስር በሚቀመጠው ቁጥር ይደውሉልን። ለኢንቨስትመንት ተመራጭ በሆኑት በመስቀል ፍላወር፣ ደንበል እንዲሁም ጋዜቦ አካባቢ ያሉ ሪል ስቴቶች የሚሸጡበትንና ዲስካውንት አማራጭ የሚያገኙበትን ፕሮጀክቶች ልጠቁማችሁ እስኪ። በመስቀል ፍላወር ቁፋሮና ሾሪንግ የተጠናቀቁ እንዲሁም ሴሚ ፊኒሽድ የሆኑ አፓርትመንቶችን በካሬ ከ105,000 እስከ 110,000 ብር ድረስ ያገኛሉ። በጋዜቦና መስቀል ፍላወር መካከል ደግሞ ሁለተኛ ወለል ላይ የደረሰን አፓርትመንት በካሬ ከ126,000 ብር ጀምሮ ያገኛሉ። እንዲሁም በጋዜቦ አካባቢ ገና ቁፋሮ የተጀመረበትን አፓርትመንት በሴሚ ፊኒሽድ በካሬ ከ115,000 እስከ 140,000 ብር ጀምሮ ያገኛሉ። በፉሊ ፊኒሽድ አፓርትመንት ደግሞ በካሬ ከ140,000 እስከ 165,000 ብር ጀምሮ ማግኘት ይቻላል። እኛ ጋር ግን ሲመጡ 85% በላይ የተጠናቀቁ ቤቶችን ቁፋሮ ላይ ባሉ ቤቶች ዋጋ እየሸጥን እንገኛለን። ለአራት ቤቶች ብቻ ያወጣነውን ዲስካውንት በመጠቀም በካሬ በ125,000 ብር ብቻ ፈጥነው የራስዎት ያድርጉ። ለበለጠ መረጃ ከስር በሚቀመጠው ቁጥር ይደውሉልን።